ብዙ ገንዘብ ያላቸው፣ ብዙ ንብረት ያላቸው፣ ብዙ የተሟላ ነገር ያላቸው፣ በምድራዊ ነገር ጥያቄ የሌለባቸው፣ የትኛውም ነገር ያሟሉ ድሆች እና በምድር ብዙ ችግር ውስጥ ብዙ መከራ ውስጥ የሚያልፉ አንዳንዴ የሚበሉት የሌላቸው፣ አንዳንዴ የሚጠጡት የሌላቸው፣ የቤት ኪራይ መክፈል ያቃታቸው ነገር ግን ሀብታሞች። ገንዘብ ብቻ ሀብታም አያደርግም፣ ገንዘብ ማጣትም ድሃ አያስብልም። በመጽሐፍ ቅዱሳችን በራዕይ መጽሐፍ ላይ ሁለት ቤተክርስቲያኖች እናያለን። የሰርመኔስ እና የሎዶቅያ ቤተክርስቲያናትን ብናይ ስለ ሰርመኔስ ቤተክርስቲያን መልአኩ ሲናገር እንዲህ አላት። በሰርመኔስ ላለች ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የመጀመሪያና የመጨረሻ ሞቶም የነበረውና ሕያው የሆነው እንዲህ ይላል፣ መከራህንና ድህነትህን አውቃለሁ። ለካ እግዚአብሔር የሚያውቀውም ድህነት አለ። ለካ ሁሉም ሰው ሀብታም ሊሆን አልተጠራም። ለካ በድህነት ውስጥም እግዚአብሔር ይከበራል። መከራህና ድህነትህን አውቃለሁ፣ ያውቋል። ይሁን እንጂ ሀብታም ነህ። በጣም ይገርመኛል። በሰዎች ፊት ድሃ የተባሉ በእግዚአብሔር ፊት ግን ባለጸጋ የተባለች ቤተክርስቲያን ነች እቺ የሰርመኔስ ቤተክርስቲያን። በጣም የሚገርመው ወረድ ብለን ደግሞ ምዕራፍ 3 ቁጥር 14 ላይ ራዕይ መጽሐፍ ላይ አሁን ያነበብኩት ራዕይ መጽሐፍ ምዕራፍ 2 ቁጥር 9 ላይ ነው። ቁጥር 8 ላይ ነው ያለው። ሁለተኛ ማነብላችሁ የሎዶቅያ ቤተክርስቲያን በራዕይ መጽሐፍ ምዕራፍ 3 ቁጥር 14 እስከ 19 ላይ ያለች ቤተክርስቲያን ነች። እንዲህ ይላል፣ በሎዶቅያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው ደግሞም ታማኝና እውነተኛ ምስክር የሆነው የእግዚአብሔር ፍጥረት ምንጭ የሆነው እንዲህ ይላል፣ ቀዝቃዛ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። ቀዝቃዛ ወይም ትኩስ ብትሆን በወደድኩህ ነበረ። እንግዲህ ለብ ያልክ ብቻ እንጂ ትኩስ ወይም ቀዝቃዛ ስላልሆንክ ከአፌ አውጥቼ ልተፋህ ነው። ሀብታም ነኝ፣ ባለጠጋ ነኝ፣ አንዳች አያስፈልገኝም ትላለህ። እሱ ምን ይላል? ሀብታም ነኝ ይላል፣ ባለጠጋ ነኝ ይላል፣ አንዳች አያስፈልገኝም ይላል። በሰዎች ፊት ባለጠጋ ነው፣ ሀብታም ነው፣ የተሟላለት ነው። ብዙ ሰዎች እሱን ለመሆን ይሞክራሉ፣ እንደሱ ለመሆን ይሞክራሉ፣ እሱን ለመምሰል ይጥራሉ። እሱ የያዘውን መኪና፣ እሱ የሰራውን ቤት፣ እሱ ያለፈውን ህይወት ለመኖር ይሞክራሉ። እሱም ይላል ምንም አያስፈልገኝም፣ የተሟላ ህይወት አለኝ፣ በምድር ላይ አለ የሚባለው ነገር ሁሉ ተሟልቶልኛል ብሎ ይላል። ይገርማል። አንዳች አያስፈልገኝም ባለጠጋ ነኝ ትላለህ፣ አንተ ትላለህ። ነገር ግን አንደኛ ጎስቋላ ይለዋል። ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆትክ መሆንን አታውቅም። እንግዲህ በእግዚአብሔር ፊት ምን ያህል የሚታዩ ነገሮች ዋጋ እንደሌላቸው የምናይበት ቃል ነው። መኪና፣ ቤት፣ ንብረት፣ የምናፈራቸው የትኛውም ነገሮች ለእግዚአብሔር ስኬት አይደሉም። በእኛ ህይወት ውስጥ እንዳያችሁት በላይኛው ክፍል ላይ በሰርመኔስ ቤተክርስቲያን ላይ እንግዲህ መከራህን ድህነትን አውቃለሁ፣ ይሁን እንጂ ሀብታም ነህ፣ አይሁድ ሳይሆን አይሁድ ነን እያሉ ስምን የሚያጠፉትን አውቃለሁ፣ እነርሱም ግን የሰይጣን ማህበር ናቸው፣ ሊደርስብህ ያለውን መከራ አትፍራ ይሏል። እንደውም በድህነት ላይ ሀብታም ትሆናለህ የሚል ስብከት አይደለም የመጣለት ስብከት አሁንም መከራ አለ፣ ግን እንዳትፈራ እኔ ካንተ ጋር ነኝ። ስለዚህ ድሃ ስለሆንን እግዚአብሔር እኛን ብቁም ያደረገን ሀብታም አድርጎ አይደለም። በድህነት ውስጥ እግዚአብሔርን የሚያመሰግን አንደበት፣ እግዚአብሔርን የሚያከብር ህይወት፣ እግዚአብሔርን የሚሰማ ጆሮ፣ እግዚአብሔርን የሚታዘዝ ህይወት በመስጠት ነው እግዚአብሔር ብሩክ ወይንም የተሟላ ሰው የሚለን። እነሆ ይልና መከራ የሚመጣብን አትፍራ፣ እነሆ ዲያብሎስ ጭራሽ ሊፈትናችሁ አንዳንዶችን ወደ እስር ቤት ይጥላል። ድሃ ናቸው፣ በወንጌል ስቃይ እያዩ ነው፣ እንደገና እስር ቤት እንደሚጣሉ ይነግራቸዋል። 10 ቀን መከራ ትቀበላላችሁ፣ እስከ ሞት ድረስ ታማኝ ሁን። ሀብታም እስክትሆን አይልም። በመከራ ውስጥም እስከ ሞት ድረስ ታማኝ ሁን፣ እኔም የህይወትን አክሊል እሰጥሃለሁ። እነዛኛዎቹስ ምን ይላቸዋል? የሎዶቅያ ቤተክርስቲያንስ ምን ይላቸዋል? አንዳች አያስፈልገኝም ትላለህ፣ ነገር ግን ይለውና ጎስቋላ፣ ምስኪን። አይገርምም? ጎስቋላ የሚለው በነገራችን ላይ
በጣም ማርክ የተባለ ልብስ የሚለብስ ሰውዬ ነው። ከተማ ውስጥ አለ የተባለ ዲዛይነር የሰራውን ዓለም ላይ አለ የተባለው የሚለብስ ሰው ነው ጎስቋላ የተባለው ሰው። በጣም ውድ የተባለ ቤት ያለው በጣም ባለብዙ ፎቅ ባለብዙ ምቾት ያለበት ዋና ምን ያለበት የሚኖር ሰው ነው ጎስቋላ እየተባለ ያለው በእግዚአብሔር አይን። ምስኪን ይለዋል። ምስኪን ምንም የሌለህ ይለዋል። ደሃ ብሎ ይለዋል። እሱ ሀብታም ነኝ ይላል፣ አንተ ደሃ ነህ ይለዋል። እኔ በጣም ብዙ ነገር የተሟልቷል፣ የሚገርም ቤት የሚገርም መኪና አለኝ ይለዋል። እግዚአብሔር ግን ጎስቋላ ነው ይለዋል። የሚገራርም መነጽር ያደርጋል፣ የተለያዩ ሀገራት እየዞረ ያያል። ትላልቅ ቲቪ አለው፣ ትላልቅ ስክሪን አለው፣ የሚያየው ብዙ ነገር አለ። ነገር ግን እውርና የተራቆትክ ነው ይለዋል። የለበሳቸው ልብሶች ውድ ናቸው፣ ብዙ ሰዎች ያለበሷቸው፣ ግን በእግዚአብሔር ፊት የተራቆትክ ነህ ይለዋል። የተራቆትክ መሆንን አታውቅም ይለዋል። ለብሷል፣ ዘንጧል፣ የተመቻቸ ኑሮ ይኖራል፣ የሚገርም ምግብ ይበላል፣ ይጠጣል፣ ግን ስቲል በእግዚአብሔር ፊት ጎስቋላ ነው። በእሳት የነጠረ ወርቅ እንድትገዛ የራቁትነትን አፍረት እንድታይ ዓይንህ እንዲከፈት ራቁት መሆን እንድታይ ነጭ ልብስ እንድትለብስ ያንን አውልቀህ የጽድቅ ልብስ እንድትለብስ ዓይኖች የመንፈስ ዓይኖች እንዲከፈቱ ከዚህኛው አይነት ተነስተ የመንፈስ ዓይኖች እንዲከፈቱ ነጭ ልብስ እንድትለብስ የጽድቅ ልብስ እንድትለብስ ለማየት እንድችል ዓይንህን በኩል እንድትኳል እመክርሃለሁ ይለዋል። ዛሬ በብዙዎቻችን ህይወት የምንሄድበትን ጎዳና ብናየው ከዚህ ከሎዶቅያ ቤተክርስቲያን ጋር ተመሳሳይ ነው። ስኬትን፣ መሟላትን ያለምንም ችግር ያለምንም ጥያቄ ገንዘብ ተሟልቶ መኖር ነው የምንፈልገው። መጽሐፍ ቅዱስ ግን ለሁለት ጌቶች መገዛት አትችሉም ብሎ ያለው ኮምፔር ያደረገው ራሱን አንድ ከገንዘብ ጋር ነው። እና በህይወታችን እኔ አንድ ጥያቄ መጠየቅ እፈልጋለሁ። እንደ ሎዶቅያ ቤተክርስቲያን እየፈለግን ያለነው እግዚአብሔር ድሃ ሊያሰኝ የሚችለውን ነገር ነው ወይስ መንፈሳዊ የሆነውን ብሩህ የሆነውን ብርሃን የሆነው የእግዚአብሔር ቃል የሚለውን በድህነት ውስጥ በመከራ ውስጥ ላለማጣት ብለን እግዚአብሔርን እያጣን ነው? መከራን ላለማለፍ ብለን ለሌላ ጌታ እየተገዛን ይሆን? ገንዘብ ጌታችን ሆኖ ገንዘብ እየመራን ይሆን? ገንዘብ እያሳደድን ይሆን? ብዙዎቻችን ከፊታችን ያለው ቅድ በእጆቻችን ላይ በአእምሯችን ላይ የምናስባቸው ቅዶች እንደ ሎዶቅያ ቤተክርስቲያን የተሟላ ህይወት የተሟላ በቃ ሀብታም የመሆን ህይወት ነው ወይንስ በእግዚአብሔር ፊት ባለጠጋ የሚያስብለን በሰዎች ፊት ምንም አይነት ረብ የሌለው ውስጣዊ ባለጠግነት ነው? ይህን ጥያቄ ለእናንተ እንደ ጥያቄ አስተላልፍላችኋለሁ። ግን ትልቁ ምክሬ ምንድን ነው? የሚታዩ ነገሮች ሁሉ የሚጠፉ ናቸው። የሚታዩ ሀብታም የሚያደርጉ ሀብታም የሚመስሉ ብዙ ምቾት የሚመስሉ ነገሮች ሁሉ ሰለሞን አግኝቷቸዋል። በሚስት ደረጃ፣ በቤተሰብ ደረጃ፣ በባለስልጣንነት፣ በስልጣንነት ደረጃ፣ በገንዘብ ደረጃ፣ በእውቅና ደረጃ እንደ ሰለሞን በምድር ላይ በፊትም ወደፊትም ከኋላም አልነበረም ከክርስቶስ በስተቀር። ሰለሞን እነዚህን ሁሉ የከንቱ ብሎ አልፏቸዋል። መጽሐፍ ቅዱሳችን በራዕይ መጽሐፍም ጎስቋላ ምስኪን እያለ የሚያልፋቸው እነዚህ ሰዎች በጣም ኒድ ብለን ያስቀመጥናቸው ነገሮች ናቸው። ለሰው ልጅ ኒድ እንጀራ አይደለም። እውነቴን ልንገራችሁ፣ ምግብ፣ ውሃ፣ አየር አይደለም፣ መጠጥ አይደለም፣ ልብስ አይደለም፣ ክርስቶስ ነው። ለሰው ልጅ እውነተኛ ብርሃን፣ እውነተኛ መጠጥ፣ እውነተኛ ምግብ ክርስቶስ ኢየሱስ ብቻ ነው። ሰው ሊለብስ የሚገባው ልብስ ክርስቶስን ነው። ሰው ሊበላ የሚገባው ምግብ ክርስቶስን ነው። እኔ የህይወት እንጀራ እውነተኛ ህይወት እንጀራ ነኝ አለ። እኔ እውነተኛ መጠጥ ነኝ አለ። ከኔ የሚጠጣ አይጠማም አይራብም አለ። ለዘላለም ይኖራል አለ። በርገር ብትበላ ነገ ይርባል። ፒዛ ብትበላ ነገ ይርባል። ስቴክ ብትበላ ነገ ይርባል። ነገር ግን ለዘላለም ንጹህ የሆነው ከክርስቶስ ኢየሱስ የሆነውን የዘላለም ህይወት ያገኛል፣ ለዘላለም ይኖራል። ዛሬ መልእክቴ ክርስቶስ ኢየሱስ የእናንተ ሀብት፣ የእናንተ ጸጋ፣ የእናንተ እውቀት፣ የእናንተ ኃይል፣ የእናንተ ማንነት ነው። ኢየሱስ ክርስቶስን ተከትሎ ያፈረ የለም።